ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ቤተሰቦቼ፣ ዛሬ በጣም ደስ ብሎኛል። እንኳን ደስ አለሽ፣ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ እያላችሁ ኮሜንቷን ለቅልቋት፣ ላይክ አድርጉ። እዚህ ጋር እነ ገለቴ እየጨፈሩ ነው። ወይኔ ቂጧን ወዝወዝ እያደረገች ነው። ወዝ ቤተሰብ እዚህ ጋር የምነግራችሁ ይሆናል ማለት ነው። ቪዲዮን ያው ቆርጬ ስላመጣሁት ነው። ቤተሰብ እዚህ ጋር እውነት እኔ በጣም ደስ ብሎኛል ማለት ነው። በጣም ደስ ብሎኛል። እዚህ ጋር የምታዩት ሰርግ እንዳይመስላችሁ፣ ይህ መልስ ነው፣ የጓደኞቼ መልስ ነው። ከአንድ ቤት ሁለት ልጆች ማለት ነው እና አብረን ያደግነው ብቻ በጣም መወዳቸው ጓደኞቼ ናቸው። የነሱ መልስ ነው። ብቻ እንኳን ለዚህ ክብር አበቃችሁ፣ እንኳን ደስ አላችሁ፣ እንኳን ፈጣሪ ረዳችሁ እያላችሁ እንግዲህ ኮሜንቱን እዚህ ጋር ለቅልቁት ማለት ነው። እኔ እውነት ለመናገር በጣም ደስ ብሎኛል ከልቤ፣ የእውነት በጣም ደስ ብሎኛል። እዛ ኢትዮጵያ በሆንኩና ደስታውን እዛ እነሱ ጋር ሆኜ ባካፍላቸው ደስ ባለኝ፣ ግን አልሆነልኝም እና በጣም ነው ደስ ያለኝ እውነት ጓደኞቼ። ስለ እናንተ በጣም ደስ ብሎኛል። እናንተንም ቤተሰቦቻችሁንም ፈጣሪ እንኳን ለዚህ ክብር አበቃችሁ። የእውነት በጣም ነው ደስ ያለኝ ቤተሰብ። የእውነት ሰርግ ነው መልስ ነው ብቻ የእውነት በጣም ነው ደስ ያለኝ። ሰርግ ምናምን እንዳይመስላችሁ፣ ብዙ አጃቢ አለ፣ ብዙ መኪና አለ ምናምን። ቪዲዮ በጣም ብዙ ስለሆነ እኔ እንግዲህ ቆርጬ ነው ያመጣሁት። ደቂቃም አላበዛባችሁም ብዬ ማለት ነው። እና በጣም ደስ ብሎኛል እውነት ለመናገር ጓደኛዬ ቤቲ፣ እንኳን ለዚህ ያበቃሽ፣ እንኳን ፈጣሪ የረዳሽ፣ እንኳን ቤተሰቦችሽን አንቺንም እግዚአብሔር እንኳን ለዚህ ክብር አበቃችሁ። ብቻ በጣም ነው ደስ ያለኝ። አቢ አንቺንም እንኳን ደስ አለሽ ውዴ፣ እንኳን ለዚህ ክብር አበቃሽ የኔ ጩጪ። በጣም ጩጪ እኮ ናት የኔ ውድ። ብቻ እንኳን አበቃችሁ። እኔ በጣም ደስ ብሎኛል፣ ቃላት የለኝም። እናንተንም ቤተሰቦቻችሁንም እግዚአብሔር አይለያችሁ። እንግዲህ ፍቅር በፍቅር ላይ ይጨመር። ሰላማችሁ፣ ደስታችሁ፣ ፍቅራችሁ አይቀነስ። ሁሉም እንደተደሰታችሁ ኑሩ። የእውነት በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል ቤተሰብ። ያው እንግዲህ ሁላችሁንም መልስ ታውቃላችሁ። እንግዲህ እኔ ለእናንተ መልስ እንዲህ ነው ብዬ አልዘረዝርም። ምክንያቱም መልስ ታውቃላችሁ። እንግዲህ በኢትዮጵያ ላይ የታወቀ ነገር ነው፣ ከሰርግ ቀጥሎ ማለት ነው። መልስ እንግዲህ አንድ ልጅቷ ታገባለች። ከዛ ካገባች በኋላ አባቷ ደግሞ ወደ ቤቷ ይጠራታል፣ ወደ ቤቱ ይጠራል ማለት ነው። እና እዚህ ጋር ከአንድ ቤት ሁለት ልጆች ናቸው የተጠሩት ለመልስ። እና ሁለቱም ዛሬ ወደ አባታቸው ቤት ከነባላቸው ጋር፣ አንዷ ደግሞ ታላቋ አንድ ልጅ አለች፣ በዛ ላይ ደግሞ እርጉዝ ናት። ታናሿ ደግሞ ገና ቅርብ ጊዜ ነው ያገባችው። እንግዲህ ገና ናት ማለት ነው። ሁላችሁንም ብቻ እናንተንም ቤተሰቦቻችሁንም እንኳን ለዚህ ክብር አበቃችሁ እያልኩ እንግዲህ ደስታዬን እየገለጽኩላችሁ ነው። እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። በቃ ቤተሰብ እዚህ ጋር ኮሜንት ጻፉልኝ። በቃ እኔንም ደስ እንዲለኝ እነሱም ደስ እንዲላቸው ያያሉ፣ ይሄን ያያሉ። ስለዚህ ኮሜንት ጻፉ፣ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ ምናምን እያላችሁ ጻፉ፣ ኮሜንት ጻፉ። እውነት እዚህ ጋር ማለት ነው ልጆች በጣም ነው ያሳቁኝ። ምክንያቱም ኦሮኬት እነሱ ሲያፈነዱ ማለት ነው ድምጹን ሰምቶ በጣም ነው እንትን እየተናገጡት ማለት ነው። እዚች ጋር የምታዩት እናቷ እኔ እናት ፍክት እንዳለች፣ ሁሉም ፍክት ብለሽ ኑሪ። ያው እቺ ታላቋ፣ እቺ ደግሞ ታናሽ። ቤተሰቦች እስኪ ሰብስክራይብ እያደረጋችሁ አድርገን ቤተሰቦች ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። እንግዲህ ተስፋ አደርጋለሁ ሰብስክራይብ እንዳደረጋችሁ ላይክም እንዳደረጋችሁ እንግዲህ ተስፋ አደርጋለሁ ቤተሰቦች። እዚህ ጋር እንደምታዩት ከመኪና እየወረዱ ነው፣ ሰዎች እያጀቡ ነው። እውነት በጣም ነው የሚያምረው፣ በጣም ነው። እኔ ራሱ ሂጂ ነው ያለኝ። የሆነ በቃ ደስ የሚል ስሜት ነው የተሰማኝ። በጣም ደስ ብሎኛል፣ ውስጤ በጣም ደስ ብሎታል። በጣም እውነት ለመናገር
እውነት ለመናገር በጣም ነው ደስ ያለኝ እና ቤተሰቦቼ ለእናንተም ከዚህ በላይ ተመኘውላችሁ። እንግዲህ የማዳም ቅመሞች ከዚህ በላይ ይገባችኋል። እንግዲህ ለእናንተም ተመኝቻለሁ። እኔም እንግዲህ ይጠብቀኛል ተራ እስከሚደርስ እንግዲህ ወረፋዬን እየጠበቅኩ ነው። የእውነት እዚህ ጋር በቃ በጣም ሰው ተሰብስቦ በቃ አለደ ታውቃላችሁ። እንግዲህ ከሀገር ወጥተን የሰው ሀገር የምንኖር እኛ በቃ ሰው ተሰብስቦ አንድ ላይ ሲደሰት ሲጫወቱ ምን ሲሉ በጣም በቃ ይናፍቀናል ማለት ነው። በጣም ይናፍቀናል። እዚህ ጋር ደግሞ ወይኔ ወይኔ ገለቴ ገለቴ ተይኝ ገለቴ ገለቴ በቃ ራሷንም አታውቅም። ተው ኧረ ወይኔ ተይ 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 በኋላ እንትን እንዳይልሽ። ኧረ አልተቻለችም ከእውነት አልተቻለችም። በጣም ነው የምትጨፍረው። ጎበዝ ነሽ። በርቺ ውዴ፣ በርቺ በርቺ በርቺ። ዋው እውነት በርቺ። ኧረ በቃሽ በቃሽ ገለቴ በቃሽ። እና እነሱማ ደስታ ላይ ናቸው። እንግዲህ እቹት እንደምታዩት ወይኔ ሄዳለች። ታናሽዋ ትመጣለች። ታላቂዋ ደግሞ እርጉዝ ናት። ቆይታ ያላችሁ በካሜራ ላይ ትመጣለች። እዚህ ጋር ደግሞ ካሜራ ማንም አለ። ኧረ በለው ኧረ በለው ኧረ በለው። አሁን እንዲህ እኮ አጃቢዎች ናቸው እንዴት እንደሚጨፍሩ! አቤት 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 ጭፈራቸው ነን ራሱ ጨፍሪ ጨፍሪ እያልን። እቺ ደግሞ ምስኪን ዳር ዳር እያለች ነው፣ እየገፈትሯት ነው መሰለ። የኔ ውድችም በጣም ወዳት ጓደኛዬ ናት። አብረን የተማርነው አብረን ያደግነው በቃ የሰፈሬ የጎረቤቴ ልጆች ናቸው። እዚህ ጋር ማለት ነው የሚጨፍሩት ሁላ ማለት ነው። እቹት ናይ እስኪ ፊትሽና ዙሪ እናሳይን፣ ትንሽ ዙሪ። አቤት 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 አትሰማንም እኮ እሷማ ጭፈራ ላይ ናት። በጣም እንግዲህ ቀኗ የእሷ አይደል የደስታው ቀኗ ነው። አቤት አቤት አጃቦ መጣች ጓደኛዋ ማለት ነው። እቺ ደግሞ ጓደኛዋ ናት። ወይ 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 እውነት እውነት ለመናገር በጣም ነው ደስ ያለኝ በጣም። ኧረ እቺማ ከደስታው የተነሳ ራሱ ጭፈራውም ጠፋባት ጭራሽ ጠፋባት እኮ። በቃ እንደፈለጉት ነው የሚሆኑት። እዩት መጡ አጃቢዎች። በቃ እናንተ ድምጽ ምናምን እዚህ ጋር ዩቲዩብ ስለማይፈቅድ እኔ አጥፍቼው ነው እንጂ እናንተ ብትሰሙት ማለት ነው የሚሰማችሁ ስሜት ሌላ። የሰው ድምጽ አለ፣ የሙዚቃ ድምጽ አለ፣ ምን አለ ብዙ ነገር ማለት ነው። ብዙ ድምጽ አለ። እናንተንም ራሱ ወደዛ ነው የሚስባችሁ። እዚህ ጋር እንግዲህ ታውቃላችሁ ቲክቶክ ዩቲዩብ ስለማይፈቅደው ቲክቶክ አልኩ ደግሞ ዩቲቪ ስለማይፈቅደው ነው እንጂ ብቻ በጣም ነው። እቹት እርጉዝ መጣች ታላቅ። ወይኔ ውዴ ቤትዬ እንኳን ፈጣሪ ለዚህ ያበቃሽ። እኩዬ እኮ ናት እኩዬ። የኔ ውድ እንኳን ፈጣሪ ለዚህ ያበቃሽ የኔ ቆንጆ። እዩዋት ደግሞ ታናሽውን ትንሽዬ እኮ ናት እቺ ገና 15 ዓመትም አልሞላትም። እንግዲህ እኔም እድሜ ደርሶኛል ብላ ባላግፍታ ምናምን አሁን ለማርስም ተጠርታለች። ወይ የኔ ውድ ዱንቡሽቡሽዬ የኔ ጩጬ ነገር ናት እኮ ትንሽዬ ናት። እና ውዶች እንግዲህ ዛሬ ለኔም ለነሱም የደስታ ቀናችን ነው። ሁላችንም እዚህ ጋር እየተደሰቱ ነው። እቹስ እዩት እርጉዟን እዩት። ወይኔ ሆዷን እያዛት ነው የኔ አባት። ይሄ ደግሞ ያጎቷ ልጅ ነው። ወይኔ እዩት ወይኔ 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 እርጉዝነቷን እንኳ ራሱ በቃ ጠፋባት እኮ። ትዝም አይላት በቃ እንዴት እንደምጨፍር እዩት። አቤት 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 ደግሞ ቀምሳቸው እንዴት እንዳባቱ እንደሚያምር እንዴት እንዳባቱ የሚያምር በለው በለው በለው። ወይኔ ቀምሷን እንትን አቃጥሏት እንደ ወይኔ እንዳትወርቂ ነው በቃ ቀምሷን ምናምን ረግጣ እንዳትወርቅ ነበር ማውራት የፈለኩት ግን ጠፍቶብኛል። እቹት ያት ታናሽዋ የኔ እናት ትንሽዬ እኮ ናት። እውነት እድሜውም አልደረሳትም። እንግዲህ ታውቃላችሁ የዘመኑ ነገር ነው። እንግዲህ ገና ልጆች ራሳቸውን ሳይቻሉ ነው ባል የሚያገቡት። እንግዲህ ደህና ቆዩ።